አሰላሙ አለይኩም ውድ የአወጊዳ ተከታታዮቻችን እንኳን ደህና መጣችሁ። ከዛሬ በፊት እንግዲህ እዚህ ጋር እንደምታዩት ከሀ ጀምሮ እስከ ሰ ንጉስ ያሉትን ፊደላቶች ቪዲዮ የሰራሁላችሁ ሲሆን ዛሬ ደግሞ ክፍል ሁለት እዛው ጋር ቀጥሎ ከረ እስከ በ የአማርኛ ፊደላት እንዴት እናነባለን፣ ከእነሱ ደግሞ እንዴት ቃላት እንመሰርታለን የሚለውን አብረን የምናየው ይሆናል። ይጠቅማችኋል። እስከ መጨረሻው ድረስ ተከታተሉ። በተለይ መጨረሻ ላይ ቃላት እንዴት እንደሚመሰረት ስለማሳያችሁ እስከ መጨረሻው ድረስ መከታተላችሁ አትርሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የዩቲዩብ አባል ሆኖ ማለት ነው። እንዲሁ ኦንላይን ትምህርት መማር የምትፈልጉ ባስቀምጥኩላችሁ ስልክ ቁጥር ኢሞ፣ ዋትሳፕ፣ ቴሌግራም መደወል ያላችሁ በግልና በግሩፕ ትምህርቱን የምንሰጥ ይሆናል። እስከ መጨረሻው ድረስ አብራችሁ ይቆዩ። እንግዲህ መጀመሪያ የምታያቸው እዚህ ጋር የሮ ፊደላቶች አሉ። እነሱ መጀመሪያ ወደ ጎን እናነባቸዋለን። እዚህ ጋር መጀመሪያ የምታዩት ረ ፊደል ይባላል። አብረን አንብበው። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ ሮ ረ ሩ ሪ ራ ሬ ር ሮ ሩና ነበረ። ከረ ቀጥሎ ሰ አለ። እዚህ በፊት ሰ አይታችኋል። እንደዚች አይነት ሰ ማለት ነው። እንደዚች አይነት ሰ አይታችኋል። ያቺ ሰ ንጉሱ ሰ ትባላለች። እችኛይቱ ደግሞ ሌላኛዋ ሰ ናት። በድምፅ አንድ አይነት ናቸው፣ በቅርጽ ይለያያሉ ማለት ነው። ይሄኛው ሰ ደግሞ ሳቱ ሰ ይባላል ማለት ነው። ይህንን እናንብበው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ ሶ። ከሰ ቀጥሎ ማን አለች ማለት ነው? ሸሹ። እዚህ ጋር ያለው ደግሞ ልክ እንደ ሰው ሆና ከአናቷ ላይ ሰረዝ አላት ማለት ነው። እንደምታዩት ልክ እንደ ሰው ሆና ግን ከአናቷ ላይ ተጨማሪ ነገር ካላት ሸናት ማለት ነው። ፊደል ሸናት። አብረን እናንብባት። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። አብረን እናንብበው። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ ሾ። እሺ፣ ኋላ ላይ ቃላት ስለምንመሰርት እስከዛው አብራችሁ ቆዩ ማለት ነው። ቃላት እንመሰርታለን። እናንብባቸውና ቀጣይ ያለው ቀ ይባላል። እዚህ ጋር ቀ ቀ ጭቀ ትባላለች። ልክ እንደዚህ ወገቧን የያዘች አይነት ቅርጽ ያላት ማለት ነው። ቀቁ ይባላል። አብረን አንብበው። ቀ፣ ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። በዚህ ምን ብያት ይኸው ቀ አለ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ ቆ። ከቆን አየን ማለት ነው። ቀን በምን ነው የምንለያት? ልክ እንደዚህ ወገብ እንደመያዝ አይነት ቅርጽ ያላት ፊደል ነች ማለት ነው። ከቀጥሎ በቡ ያለ እዚህ ጋር ያለው በ ይባላል። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። በዚህንም አንድ ያሳያችሁ። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። እዚህ ጋር አንድ እንደመለያ ነግራችኋለሁ። እንደምታዩት ረ፣ ሰ፣ ሸ፣ ቀ የሚባሉት ኖርማል ናቸው። ሩ፣ ሱ፣ ሹ፣ ቁ የሚባሉ ግን ይኸው ከጎናቸው ላይ የሆነ ሰረዝ ሰረዝ ነገር አላቸው። ሁለተኛ ፊደላቶች ጋር ያነ ትልቅ መለያ ነው ማለት ነው። ሩ፣ ሱ፣ ሹ፣ ቁ፣ ቡ። ሶስተኛ ፊደል ጋር ስንመጣ ደግሞ እግራቸው እጥፍ ያለ ነው። ሶስተኛ ፊደላቶች ቢሆን ሪ እጥፍ ያለ ነው። ሲ እንደዚህ የታጠፈ ነው። ሺ፣ ቂም፣ ቢም እግራቸው የታጠፈ ነው።
አራተኛ ፊደላቸው ደግሞ እግራቸው የሚታጠፈው ወደ በኩል ነው ማለት ነው። ወደ ግራ በኩል ወይ ደግሞ አንድ እግራቸው ይረዝማል ማለት ነው። ያው ራ ሳ ደግሞ የአንድ እግሩ ይረዝማል፣ ሻ አንድ እግሩ ይረዝማል። ቃ ደግሞ ወደ ቀኝ ነው። ባም ወደ ይሄ አንድ እግሩ የረዘመ ነው ማለት ነው። ከዛ ቀጥሎ አምስተኛ ፊደሎችን ደግሞ በምን እንለያቸው? ቀለበት አላቸው። ሬ ሴ ሼ ቄ ቤ ስንል እግራቸው አካባቢ ቀለበት አላቸው። እስቲ አሁን አንድ ፊደል ቃል እንጻፍና እናንብብ ማለት ነው። እሺ ለምሳሌ እንጽፋለን እዚህ ጋር እዚች አድርገን እንደዚህ ፊደል ብንጽፍ እቺ የምታዩት ማለት ነው የትኛዋ ነች? እቺ ናት። ሰ ናት። ሰ ናት። እቺ ፊደል እቺ ሰ ናት። እቺ ራሷ ናት ማለት ነው። ቀጣይ እቺ የምታዩት ደግሞ ራ፣ እቺ ራ ናት። ስለዚህ እኛ ሰ ብለን ራ ነው የምንለው ማለት ነው። ሰ ራ፣ ሰ ራ፣ ሰራ ማለት ነው። ውድ የአቦጊዳ ተከታታዮቻችን የዛሬ ቪዲዮ ይመስል ነበር። ክፍል 3 ክፍል 4 እያልኩ በደንብ ለእናንተ ወደ እንግሊዝኛ ወደ ሂሳብ ማስተምራችሁ ይሆናል። እናንተ ማስተፈልጉ አናግሩኝ ማለት ነው። ቀጣይ ኢንሻአላህ